ነገር እነሱን ለማማለል ሌላ ጊዜ ደግሞ ዞር ልትል አይነት ነገር አማራው ግን የትልቁ ሀብቱ የስነልቦና የበላይነቱ ነው። በስነልቦና አማራው ተጠቅቶም አሸንፎም ስነልቦናው ምን ጊዜም የበላይ ነው። አሁንም የተነቃቸው ይሄ ነው። ኢትዮጵያዊነት አልሞት ያለው አማራ አልሞት ያለው ስነልቦናው የበላይ ስለሆነ ነው። ወራሪ ናቸው። ዛሬ ኦሮሚያ የሚባለው ክልል በኦሮሚያ የያዙት እንጂ ጥንተ መሰረታቸው እኮ ህንዱቃዮች ጋር ነው። ለዚህ ሊነገራቸው ይገባል። ኢትዮጵያዊ ነኝ የሚለው በተለይም አማራዊነት ሊመክት ግድ ይለዋል። በአማርኛ የተጻፈውን ወደ ኦሮሞኛ የተረጎሙት ያ ቋንቋ ባህል ነው ይባል። የአማራውን ባህል ነው እየተማሩ ያሉት። አማራ ካሉት የኢትዮጵያዊ ባህል ነው ብለው እነሱ ግን ከአማርኛ የተረጎመውን ነገር ወደ ኦሮሞኛው ሰሩት እንጂ የኦሮሞኛውን ባህል አይናገርም። ታንድ ወዳን ተተርጉሞ አይ አቶ ተክሌ እንግዲህ የገጠር ሰው ብዙ ጊዜ ከተማ ያለ ሰው ያው ብሔራዊ ቋንቋ ብዙ ጊዜ ይግባባል። የገጠር ሰዎች ወደ ከተማ ሲመጡ የህግ ጉዳይም ሲገጥማቸው በአስተርጓሚ ነበር የሚከራከሩት። አሁን ግን ራሳቸው በሚችሉት ቋንቋ መከራከራቸው ምንድነው ጉዳቱ? Rofatana bashabuja bujiniati harmamura arale harme harmamurani irani malaganya kaina irani igatani nutiguma kudanne nahu arabilu kabaranne busani maketene walitinararamne walu jidundum ne katika lamidi yahijanga fasaliti ስለ ጋሎች እናንተ ኦሮሞ ነው የምትሏቸው እኔ ጋሎች ናቸው ኖ ምንም አይነት መጥፎ አስተያየት ግን ጋሎች ናቸው just because the Derg said up to 17 in any case until the Derg 1974 ሁሉም ጾቡ ባንክረስ ሲጨመር እንጃንተም የሳፈው ውስጥ ጋላ ብለን እንደሆነ ከዛ በፊት everybody calls them the ጋላ up to 1974 ደርግ መጣና ካሁን በኋላ ጋሎች እንዳትሏቸው ስድብ ነው ካሁን በኋላ ኦሮሞ ምንድነው ኦሮሞ ከየት ነው የተገኘው ምንም ታሪክ ውስጥ የለ ኦሮሞ ቋንቋ ነው the Gala spoke the Oromo language that's all but ከመጡበት ገላን ነው ከመጡበት ጀምሮ I don't see I call it an invasion because outright invasion ነበር በመንገዳቸው ላይ ያለውን ህዝብ ሙልጭ አድርገው እየጨረሱ ደም በደም የሆነበት 3 centuries of Gala invasion አሁን በተያያዝነው ጥናት መሰረት ስለ ከሉሲ ጀምሮ በመጣው የነዚህ ሰዎች አጥንት ፎሲልስ የሚገኘው በአፋር ኮስት ከዛ እስከ ኦሞ ቫሊ ወደ ዌስት ሄዶ ከዛ the whole of the Rift Valley ኬንያ ውስጥ ይገባል the Rift Valley ማለት ይሄ ጋሎች የምንላቸው የፈለቁበት ነው and then they say they have always been part of the peoples of Ethiopia and they are not Cushitic and Cushitic ናቸው ብሏል አገው they are not Cushitic and ትልቅ ፕሮፌሰር man should whiskey a British professor ቃል በቃል እያጠና እነሱ ጋር ያለው ኦሮሞ ቮካቡላሪ ከኢትዮጵያ ኩሽቲኮች የመጣ እንደሆነ እንጂ after the contact after the invasion ከዛ በፊት እንዳሉ ከሶማሌ ከአገው ኩሽቲክ ማለት እንግዲህ በሙሉ ሪጅን ከበር የሚያደርገው ህዝብ ነው ያንድ ፓርቲኩላር እንትን ህዝብ አይደለም ስለዚህ ኩሽቲክም we are not sure እኔ I've written on all this እና ብዙ ክርክር አድርገናል the Galla invasion it might be
በረሃብ ቅድም እንዳለው ሀገሪቱ ተዳክማለች አልጣለች በግራኝ ጦርነት ምክንያት and we know one by one all the villages visited by the soldiers of Gran አንድ ቦታ አልቀራቸው እዚህ ሄደ ይሄንን በፍክሰና አካተለ እዚህ ቦታ ሄደ ይሄን ያደረገ ያ አሁን ይጋሉትን ቢጂነ ያ የሄዱበት ቦታ የጀመረበት ቦታ ቦረና ያ ሁሉ ጋጋ ሄዷል አንድ ቦታ ጋላ የሚባል ህዝብ የለም ምንም አንድ ቦታ የለም ከዛ ፖርቹጊዞች መጡ the Portuguese have drawn maps of Ethiopia and people of Ethiopia nowhere will you find pre-Gala invasion no አንድ ቦታ አታገኙም እኔ ንገዛም ጎኝ I'm writing I have written already bit ይሄን ግን ክላሪፋይ አደርገዋለሁ እና አንድ ቦታ ጋላ ማማጣለ ልክ ያሁኖቹን ህዝቦች the pre-Oromo Rokiun the pre-Oromo map of Ethiopia ነው ስለዚህ እዛው ውስጥም የሉ እና ከዛ በፊት ኢትዮጵያ ውስጥ ነበርና ለሚሉት they have to give us tangible እኔ ብዙ ተከራከርኩበት ጉዳይ ስለሆነ አማደገ አረገ ፈተጉሪ ኩራቡረታ ሮበታ ለበደቡጃ ቡጂኒያቲ በተፋይ ዶራ አው አማካኝነት ሻሊያና ወያኔ በሰጡት መመሪያ ልቦለድ መጽሐፍ ጻፈ ያ ልቦለድ መጽሐፍ አኖር የተባለ ጀግና ፈጠረ ስለዚህ ያንን በሐውልት መልክ ማድረጋቸው ኦሮሞዎቹ ታሪካቸው ያለማወቃቸው ነው ተስፋዬ ዶራ የ23 ዓመት የኢትዮጵያን ታሪክ ቀርቶ የናዳባውን ታሪክ የማያውቅ በሻሊያ የተሰጠው መመሪያ ያላቸው ምን ነው የኦሮሞ ልጅ በጻፈው ብሎ አብርሃለታ ምስክር ሰጠ ለመጽሐፉ የሚያሳየን ባህላቸው ያለማወቃችን ነው በሁለተኛ ደረጃ ዛሬ አርሲ ተብሎ የሚታወቀው ክልል እኮ በኢትዮጵያ ታሪክ የሀዲያዎች የነበረ ነው ትናንት እኮ ፈጠጋሪ ይባል የነበረ ነው ኦሮሞዎች መጥተው ነው በወረራ አርሲ ያሉት እነ ወለጋ ልፈዷቸው ትናንትና እኮ ወለጋ ቢንዛን ይባል ብራደር ነው ትናንትና እኮ ኤሊባቡር ይባል የነበረው እኮ እናሪያ ነው ትናንትና እኮ ወሎ ላካቦዛ ነበር የሚባለው ይሄና በእነሱ ወረራ በግራኝ ጦርነት ጊዜ የተዳከመውን ሌላውን ነገድ በወረራ መተያዙ በራሳቸው ነገር ስም ያዙት እነሱ ናቸው በባህላቸው ብልት መቁረጥ ጡት መቁረጥ የኦሮሞ እንጂ የአማራው ባህል አይደለም አሁንም በዚህ ባለንበት ዘመን ጉርጆች ይቆርጣሉ ይሰልባሉ የራሳቸውን ታሪክ የሚጀል ወዳብዬ እንዲሉ ምኒልክን ለማጥላላት አማራው አንገትና ደፋ መስዋዕቸው ነው ኦሮሞዎቹ ያልተረዱት ነገር ወደ ኋላ ነው የሚያዩት ወደ ፊት አያዩም ከላይ ተደስተን ወደ ነገ እንሂድ የሚለው አይታያቸውም በኋላ ላይ በቆዩ ቁጥር የዋይት ነው የሚያዩት ሊያድጉ አይችሉም አማራው ተነስቶት እነሱ ዛሬ የሚያደቁትን ጥቃት አማራው ነገ ሊያጠቃ እንደማይችል እርግጠኞች አይደሉም ስለዚህ ዋናው መሰረታቸው የሚያደርጉት ወያኔ በኢትዮጵያ ስልጣን ላይ ለመቆየት ይህን መስራት ነበረበት ይህን ሰርቷል ኢትዮጵያ በቋንቋ ከፍሏል ለኦሮሞዎቹ የማይገባ ክልል ሰጥቷቸዋል ይሄኛ ይህንን ለመጠበቅ ሲፈልጉ አማራውን ማጥፋት አለባቸው ምኒልክን ማውገዝ አለባቸው ስለዚህ ዋና ምክንያቱ ወያኔ በስልጣን ለማቆየት ሁለቱን ነገሮች ማጥራት ነበረበት አጣልቷል ስለዚህንን የሐሰት ድርሳን ደረሰላቸው እነዚህ ሞት መስሏቸው የሌለው ውሸት የሌለ ታሪክ ጡት ቆረጣን አስቀመጡ ይህንን አማራው በታሪኩ ወደ ኋላ አያይም ወደፊት የሚያይ በመሆኑ እንጂ በደል ከተባለ ሲበደል የኖረ እነሱ ናቸው አማራው ሲበደል የኖረ ወራሪ ናቸው ዛሬ ኦሮሚያ የሚባለው ክልል በወረራ የያዙት እንጂ ጥንተ መሰረታቸው እኮ ህንዱቃዊ ጋር ነው ለዚህ ሊነገራቸው ይገባል ኢትዮጵያዊ ነኝ የሚለው በተለይም አማራዊ እነዚህ መክት ግድ ይለዋል በመጀመሪያ ደረጃ የኦሮሞ ሊቃኖቹ በራሳቸው አእምሮ አይንቀሳቀሱ የመጀመሪያ ችግራቸው እሱ ነው እስካሁንም ሲያመራቸው ሲንቀሳቀስ ያቁት ሻዕቢያ ነው አሁንም የሚመራቸው ሻዕቢያ ነው ኦህዴዶቹን የሚመራ ወያኔ ነው ምርኮኞች ናቸው ሁለቱ ድርጅቶች ኦነግም በላቸው ኦህዴድ በላቸው በራሳቸው ፕሮግራም በራሳቸው ዓላማ በራሳቸው ታሪክ አይንቀሳቀሱ የኦሮሞ እኮ ታሪክ ጻፈላቸው እኮ ይባለው ኤርትራዊው አስመሮም ነው አስመሮም ገብረስላሴ
ነው የማታ